በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደደ ልጇን በሰቀሉባት ጊዜ ድንግል ማርያም ስላገኛት ሐዘን አባ ሕርያቆስ የደረሰው ድርሳን ክፍል 2። ድንግልም ዳግመኛ ወደ ሐዘኗ ወደ ልቅሷ ተመለሰች። ከዮሐንስ በቀር ከልጇ ደቀ መዛሙርት አንድስ እንኳ አላገኘችምና ተወዳጁ ልጄ ሆይ ወዮልህ፣ ወንድሞችህ ሸሽተው ተሰውረዋልና እያለች አለቀሰች። አባቴ ጴጥሮስ ሆይ ጌታን እንደምትክደው እጠራጥር አስብ ነበር። ስለ እርሱ ወርቅን ብርን አልሰጠህም፣ ስለምን ፈጥነህ ካድኸው? መርከብ ሰጥተህ አላሻገርኸውም? መምህርህን ጌታህን ለምን ዛሬ ካድኸው? ስለ እርሱ ወንድ ልጅን ሴት ልጅን አልሰጠህም? ልጄን ለምን ካድኸው? ጴጥሮስ ሆይ ስለ እርሱ ወንድሞችን ወዳጆችን አልሰጠህም? ለምን ልበ ቀላል ሆነ? ይህን ሁሉ አላስተዋልህም? ጴጥሮስ ሆይ ዳግመኛ ወደ መከራ ቢመጣ እንደማትክደው ተናግረህ ነገር ግን ፈጥነህ ካድኸው። እንደ ብረትም የጸና አንደበት ሰጠኸው። ጴጥሮስ ሆይ አንተስ ሕሊናህ ባልተረበሸ ያለ እሳት ያለ ሰራተኛም ባልቀለጥህም ነበር። ጴጥሮስ ሆይ ጸጋህን በፊትህ አስወሰድህ። ከሰው ሁሉ ብርሃኑ የማይጠፋ ዓይንን ስለሰጠህ ጌታ አንድ ጥፊስ እንኳ ልትቀበል አልፈቀድህም። ጴጥሮስ ሆይ የመንግሥተ ሰማያት መክፈቻ የሰጠህ ልጄን ስትክደው አልፈራህም። በሊቃነ ካህናቱም አደባባይ ትንሽ እንኳ አልታገስም። ለዓለም ሁሉ ስለ እርሱ ታማኝ እረኛ አድርጎ ሾመ። ጴጥሮስ ሆይ ነገር ግን አንድስ እንኳ ትንሽ መከራ አልተቀበልህም። ጴጥሮስ ሆይ ለዓለም ሁሉ አባት አደረገ፣ ነገር ግን ስለ ልጄ አንድስ ጊዜ የወንድምነት ፍቅር አላደረግህም። አምላካዊ እጁን በራስህ ላይ ጫነብህ። ከመካድህም በፊት የእሾህ አክሊል ያደርጉብህ ዘንድ አልፈቀድህም። ጴጥሮስ ሆይ ልጄ እንደ ጌታህ እንዳልነበረ አስብ፣ ወዳጅህ ነበር እንጂ። ልጄን እንዲህ ስትክደው ዘንድ ተገቢ አልነበረም። ጴጥሮስ ሆይ ከእኛ ጋር ይህን ሁሉ ድካም እንዳገኘው እንደ አባቴ ዮሴፍ ብትሆን ወደ ሄሮድስ በሳቡህ ነበር። ጴጥሮስ ሆይ ከእኛ ጋር በግብፅ ምድር ድካምን መከራን ብትቀበል እንዲሁ ልትታገስ ባልቻልህ ነበር። ዮሴፍ ሆይ የሰማይ ጠል አጥንትህን ያለምልም፣ የሕይወትን ምጽብ ተመገብ። በችግር ጊዜ አንተ ከእኔ ጋር ታግሰሃልና ልጄን እንደ ጴጥሮስ አልካድከውምና። ጴጥሮስ ሆይ ወደ ገዢው አልወሰዱሁም፣ ከባለሥልጣናቱ ፊትም አላቆምሁም፣ ነገር ግን ጌታህን ካድኸው አለች። ድንግልም በዮሐንስ ቤት ጴጥሮስን በመካዱ ምክንያት ይህንን ልቅሶ ከፈጸመች በኋላ ወደ ዮሐንስ ላከች። እያለቀሰም ደረሰ። ስታለቅስም አገኛት። ድንግልና ዮሐንስም ሁለቱም ስለ ኢየሱስ ክርስቶስ እያለቀሱ ተቀመጡ። ዮሐንስም ማርያም እናቴ ሆይ ጌታችንን ስለ ካደው ስለ ጴጥሮስ አታልቅሺ፣ እንዳያስያዘው እንደ ይሁዳ ነውር የሌለበት እኔን በማዕድ ጊዜ መምህሬ 3 ጊዜ ሲቆጣው ሰምቻለሁና። አቤቱ ሆይ እንዲህ አይደረግም። ጌታዬ አምላኬ ሆይ እስከ ዓለም ፍጻሜ አልክድህም፣ ብሞት ይሻለኛል እንጂ ይህ አይሆንም። ነፍሴን ሰውነቴን ስለ አንተ አሳልፌ እሰጣለሁ ሲለው ሰምቻለሁ። መምህሬም 3 ጊዜ ሲገጽጸው ሰይጣን ሆይ መሰናክል ሆነህብኛልና ከኋላዬ ወግድ፣ አንተ የሰውን እንጂ የእግዚአብሔርን አታስብምና ሲለው አስቀድሞ ሰምቻለሁ አላት። እናቴ ሆይ ዛሬም ስለ አባቴ ጴጥሮስ አታልቅሺ። መካዱ ለኃጥአን ሁሉ ንስሐ ይሆናልና እርሱ በቃሉ አልጸናምና የጌታውን ቃል አምኗልና። ድንግል ግን ልጇን ባለማየቷ ታላቅ ሐዘን ጸንቶባት ነበር። ዳግመኛም በዮሐንስ ቤት እያለች ወደ ሐዘኗ ወደ ልቅሷ ተመለሰች። ዮሐንስ ሆይ ከእኔ ጋር ወደ ጎልጎታ ትመጣ ዘንድ እለምንሃለሁ። እንደ ሌባ ሲሰቅሉት ፈጽሞ አላየሁምና ፈያታውያንም ራሱን ሲቆርጡት አላየሁም። በሀገሬ ትቼ ባለሟልነቴን ዘንግቼ በእግሬ እንደ ወንበዴ የተወደደ ልጄን ወደ ሰቀሉበት ቦታ እሄዳለሁ አለችው። ልጄ ሆይ ከወንድሞችህ አንድስ እንኳ ከአንተ ጋር የቆመ የለም፣ ስለ አንተ አንዲት ቃልም የሚናገር የለም። የምወድህ ልጄ ሆይ ስለ ልጅ ማዘን አለ፣ የወዳጅም ሐዘን በወዳጅ ላይ አለ። ልጄ ሆይ የእኔ ሐዘን ግን ከኢየሩሳሌም ሰዎች ሐዘን ሁሉ ይልቅ እነሆ ይበልጣል።
የዛሬ ለቅሶዬም ከእኔ ዘንድ ከተሰበሰቡት ሁሉ ይልቅ ይበልጣል። ዮሐንስም ከሐዘን ከለቅሶ ዝም ትል ዘንድ እንደማትችል በተመለከተ ጊዜ ያረጋጋት ዘንድ አልቻለም። ካላየሁት እጽናና ዘንድ አልችልም አለችው። ዮሐንስም እኔም ከአንቺ ጋር ወደ ቀራንዮ እሄዳለሁ፣ ተነሽ አላት። ድንግልም ከዮሐንስ ቤት ወጥታ በኢየሩሳሌም ሜዳዎች በእግሯ ሄደች። ሰዎችም ድንግል እየፈጠነች ስትሄድ በተመለከቱ ጊዜ እርስ በርሳቸው እንዲህ የምትጮህ ይህቺ ማናት ይሉ ነበር። በገበያው ያሉት ሌሎችም የሚያስፈልጋትን ስትገዛ በዚህ ገበያ ፈጽሞ አናያትም፣ ይህቺ ማናት ይሉ ነበር። ሌሎችም እርስ በርሳቸው ይህቺ እንግዳ ናት፣ ባለማወቅ በማለዳ ትሄዳለች ይሉ ነበር። ሌሎችም ዮሐንስን የኢየሱስ ክርስቶስ ደቀ መዝሙር እንደሆነ የሚያውቁት ይህቺ እንግዳ ናት፣ ልጇን በመስቀል ታየው ዘንድ ትሮጣለች ይሉ ነበር። ሌሎችም ይህቺ የዮሴፍ ሚስት ናት ይሉ ነበር። ሌሎችም ስለ ልጇ ወሬ ነግሯት ነው ይሉ ነበር። ሌሎችም አራያ ደም ግባቷ እንዴት ያማረ ነው ይሉ ነበር። ሌሎችም በዚህች ሀገር ውስጥ እንደዚህች ያለች ሴት ፈጽመን አላየንም ይሉ ነበር። ፊቷም የልጇን ፊት ይመስላል ይሉ ነበር። የገበያው ሰዎች እርስ በርሳቸው ከእርሷቸው ጋር ይነጋገሩ ነበር። መታየቷም በሀገር ሁሉ ሜዳ ነበር። ሰሎሜም ትከተላት ነበር። ሌሎች ሴቶችም ራሷን በልብስ ይጋርዷት ነበር። ጎልጎታ በደረሰች ጊዜ በመስቀል የተሰቀለውን ያዩ ዘንድ ሕዝብ፣ አሕዛብ፣ ሰራዊቱ የተሰበሰቡ ሰዎችን ተመለከተች። በዚህ በተቀደሰ ወር ስለ ደስታው በግ ከሁሉ ሀገር በኢየሩሳሌም የተሰበሰቡ ብዙዎች ነበሩና ሁሉም ከአርማይስጥ፣ ከባርቅ፣ ከአሞን፣ ከኮበር፣ ከእስማኤል ልጆችም ወገን ነበሩ። ሁሉም ሕዝብ ስለ ታላቁና ስለሚያስደንቅ ራእይ እርስ በርሳቸው ይጨናነቁ ነበር። ሌሎችም ክፋታቸውን እነሆ ዛሬ ፈጸሙ ይሉ ነበር። ሌሎችም በዚህ ሰው ላይ ዛሬ አመጻቸውን ፈረዱ ይሉ ነበር። ሌሎችም ብዙ ዘመን ሲፈልጉት የነበሩ እርሱ እነሆ ሞተ። ሌሎችም ጽኑ ኃይለኛ ሰውን እነሆ ዛሬ ገደሉ ይሉ ነበር። ሌሎችም በዚህች ሀገር እውነተኛ ፍርድ ካለ ይህን ይገድሉት ዘንድ ባልተገባ ነበር አሉ። ሌሎችም ይህ በአይሁድ ላይ ንጉሥ ይሆን ዘንድ ንጉሥ የላከው ነው፣ ስለዚህም ንጉሥ ሄሮድስ ይገድሉት ዘንድ ላከ ይባባሉ ነበር። ሌሎችም ሄሮድስን የወንድሙን ሚስት ከመሞቱ በፊት ያገባ ጎስቋላ ምስኪንም እርሱ ነው እያሉ ረገሙት። ዳግመኛም እነሆ ይህንን ያለ ርኅራኄ የገደለው እርሱ ነው ይሉት ነበር። ድንግልም ስለ ሐዘኗ፣ ስለ ለቅሷ፣ ስለ ትሕትናዋ አንገቷን ወደ መሬት አዘንብላ ነበር። ከሐዘኗ ከለቅሷም ከታላቅ ጭንቀቷም የተነሳ በአይሁድ መካከልም የተወደደ ልጇን ማየት አትችልም ነበር። ዮሐንስንም አየው ዘንድ የተወደደ ልጄ የት አለ? ይህ ታላቅ ጉባኤ ያስጨንቃል፣ አየው ዘንድ ከለከለኝ አለችው። ዮሐንስም በጉባኤው መካከል በመስቀል ላይ ታየው ዘንድ ዓይኖችሽን ወደ ምዕራብ አንሺ አላት። ዓይኖቿንም አነሳች፣ አየችውም። በጉባኤ መካከልም አልፋ በጎኑ እስክትቆም ድረስ ከዮሐንስ ጋር መሄድ አላቆመችም፣ ታየውም ነበር። እርሱ ግን በመከራ ነበር። ቸር አምላክ ሲሆን ስለ እናቱ ትሕትና ዓይኖቹን ወደ ዮሐንስ አዘነበለ። ዮሐንስ ሆይ እነሆት እናትህ አለው። እናቱንም እነሆ ልጅሽ አላት። ዮሐንስም እጇን ያዛት፣ ወደ ቤትም ይወስዳት ዘንድም ነገራት። ድንግልም ከእርሱ ጋር ተነጋገረች። ዮሐንስ ሆይ ለልጄ አለቅስ ዘንድ ተወኝ፣ እርሱ ወንድም እህት የለውምና። ዮሐንስ ሆይ እርሱ በዚህ ምድር አባት የለውም አለችው። ልጄ ሆይ በራስህ ያለውን እሾህ አክሊል እንዳንተ በእኔ ራስ ቢሆን ተመኘው፣ እንዳንተ በመከራ የጸናሁ እሆን ዘንድ። በወንበዴዎቹ ሁሉ የሚፈርዱ ከሆነ ይሁዳ ሆይ ለምን አልሰቀልሁም? አንተ ሌባ ነህና። አይሁድ ወንበዴዎችን ከሞታቸው በፊት ልብሶቻቸውን ካራቆታቸው አንተን ለምን አላራቆቱም? ሙዳየ ምጽዋት የገባውን አንተ ትሰርቅ ነበርና። ዮሐንስ ሆይ መከራዬን ተመልከት፣ ወደ ትሕትናዬም ወደ ልቦናዬም ሕማም ተመልከት። ከፊቱም እጠግብ ዘንድ ተወኝ። ይህንን ተራራ ያለ ዛሬ አይቼው አላውቅምና፣ ይህንን ተራራ የሙት ልጅ ማደሪያ ነውና በዚህ አለቅስ ዘንድ ተወኝ። በታመመ ጊዜ የኢዮብ መተኛው ነውና ዛሬም ሕማሙ ከሕማሙ አንድ ነው። የምስኪናን ሁሉ መጠጊያ የሆነች ይህችን ምድር እጠግባት ዘንድ ተወኝ። እኔ እናትህ አባት ዘመድ ሰው የሌለኝ ነኝና አለች።
በልጇ ቀኝም እያለች ድንግል ይህንን ሐዘን ያስጨንቃት ነበር። ዮሐንስ ግን ወደ ቤት ይወስዳት ዘንድ ይወድ ነበር። ወደ እርሷም ሄዶ ከእርሱ ጋር ትሄድ ዘንድ ለመናት። እርሷ ግን በለቅሶ በመጨነቅ በእንባ በሐዘን ቆመች። ልጄ ሆይ ሰላም እልሃለሁ። በሰቀሉህ መስቀል ለጠሉት ብርሃን ለተመላ ፊትህ ሰላም እላለሁ። ለራቆትነትህ የእጅ መንሻ ሰላምታ ይገባል። በሁለት ወንበዴዎች መካከል የተሰቀልህ ንጉሥ ሆይ በፍቅር እሰናበትሃለሁ። ልጄ ሆይ የእሾህ አክሊል በራስህ ላይ አለ እያለች ወደ ሀገር ተመለሰች። ድንግልም ይህንን የመሳሰለውን በማለት ታለቅስ ታነባ ነበር። እያለቀሰችም እያዘነችም ከዮሐንስ ቤት አደረሷት። ዝምም አትልም ነበር። ከለቅሷም ከሐዘኗም ብዛት የተነሳ ለዓይኖቿ መኝታን አትሰጥም ነበር። በደረሰች ጊዜም የልጇን የመከራ ፍጻሜ ታይ ዘንድ በቀራንዮ ወዳለው መቃብር ለመሄድ አልዘገየችም። በመስቀል ላይ ነፍሱን ይሰጥ ዘንድ ድምፅ ዝም ባለ ጊዜ በምድር ላይ በተከሰተው ንጹሕ ውስታ በሰማይ በተደረገው ፍጹም ተአምራት አማካይነት ሀገሪቱ ሁሉ ተሸበረች። ድንግልም ስትናወስ ስትጨልም ሀገሪቱ ስትሸበር ወደ መሬት በተመለከተች ጊዜ ይህ ልጄ የመሞቱ ምልክት ነው በማለት ጮኸች። ይህንንም ስትል ዳግመኛ ዮሐንስ ደረሰ። እያለቀሰ በእርሷ ዘንድም ቆመ። ድንግልም ዮሐንስ ሆይ ልጄ በመስቀል ላይ በእውነት ሞተን አለችው። እርሱም ራሱን ዘንበል አድርጎ እናቴ ሆይ አዎ ሞተ አላት። በዚህች ሰዓትም የድንግል ልቅሷ ሐዘኗ ስታነባ የልቧ ምሬት ታላቅ ነበር። ልጄ ሆይ ስለሚያገኝህ ስለዚህ ጻዕረ ሞት ወዮልኝ። በደሌን የሚመለከት ሹም አላገኘሁም፣ የልቤን መሰበር የሚረዳ ባለስልጣንም አላገኘሁም አለች። ባለስልጣን ሆይ እንደ ሕጉ የምትፈርድ ብትሆንስ የአይሁድ ሕዝቦች ርቦት ጠምቶት እያለ የንጉሥ ልጅ ክርስቶስ ባልገደሉትም ነበር። የካህናቱ አለቃ ሆይ የምትፈርድ ብትሆንስ ጌታ ስለ ሎሌው ይሞት ዘንድ በተገባ ነበር። ባለስልጣን ሆይ በትክክል የምትፈርድ ቢሆን ኖሮ በበርባን ፈንታ ልጄን ባልገደልኸው ነበር። ሊቀ ካህናት ሆይ በእውነት የምትፈርድ ቢሆን ከልጄ ይልቅ ይሁዳ ሞት በተገባው ነበር። ባለስልጣን ሆይ ፍርድ የምታውቅ ቢሆን ኖሮ የልጄን ሥጋ ራቁት አድርገህ ባልሰቀልኸው ነበር። የካህናቱ አለቃ ሆይ በቅንነት የምትፈርድ ቢሆን ኖሮ ወንበዴውን ባላዳንኸው ነበር፣ ታማኙንም ደጉን ደግሞ ባልገደልኸው ነበር። መኮንን ሆይ መልካም ፍርድ የምታውቅ ብትሆን ኖሮ ጦሮች አንተ ላይ ረበው እያሉ የጸናውን ባልገደልኸው ነበር። የካህናት አለቃ ሆይ በእውነት የምትፈርድ ቢሆን የጌታህን ፊት ባፈርህ ነበር። እኔስ ስለ ጦርነት ሰልፍ ስሰማ የንጉሥ ልጅ በጦርነቱ እንዳይያዝ ፈጽሞ ይጠብቁታል፣ በክብርም በታላቅ ደስታም ወደ አባቱ እስኪያደርሱት ድረስ እንዳይሞት እርስ በርሳቸው ይጣሉ ነበር። የካህናት አለቃ ሆይ ስለ እውነት ነገር በመመስከር ጊዜ እሱንም ጠይቀህ ከተረዳህ በኋላ በአንተ ዘንድ ለምን የተጠላ ሆነ? ሐሰትንስ ለምን ወደድህ? መታመኛህንም በሐሰት ላይ አደረግህ። እንኪያስ ስለ እውነት ከማን ይጠየቅ? በፊትህ የቆመው እርሱ እውነተኛ እንደሆነ አታውቅምን? እርሱ የተረዳ እውነትም ሕይወትም ነው። ቅድስት ድንግልም በዚህች ትውልድ በኢየሩሳሌም ሀገር እነሆ መገፋትን አየሁ፣ ከእነርሱም በሚበልጠው ላይ ተሰበሰቡ፣ ለሞት ፍርድ አሳልፈው ሰጡት አለች። ይህ ሁሉ ከሆነ በኋላ ክርስቶስ በመስቀል እያለ የመቶ አለቃውም ይህን በእውነት የእግዚአብሔር ልጅ ነው ብሎ አመነ። በዚህ ሁሉ ተአምራትም ተማመነ። ሕዝቡም እርሱም በመስቀል እያለ ስለ እርሱ አለቀሱ። የእመቤታችን የቅድስት ድንግል ማርያም ረድኤት በረከት አይለየን። ከመስቀሉ ፍቅር ረድኤት በረከት አይለየን። ወስብሐት ለእግዚአብሔር። ቢንያም አረጋዊ። ሰቃየ